የአርሰናል አሰልጣኝ ሚካኤል አርቴታ ቡድናቸው በሜዳው በማንቸስተር ዩናይትድ የ3-2 ሽንፈት ካስተናገደ በኋላ በሰጡት አስተያየት ጨዋታው በጣም እንግዳ በሆነ መንገድ እንደተጠናቀቀና ውጤቱም ሕመም እንዳለው ገለጹ። አርቴታ ከጨዋታ በኋላ ለጋዜጠኞች በሰጡት ቃለ ምልልስ በመጀመሪያ ለማንቸስተር ዩናይትድ እንኳን ደስ አላችሁ ማለት ያስፈልጋል። በመጀመሪያዎቹ 30 ደቂቃዎች ፍጹም የበላይ ነበር፣ ጎልም አገባን። ነገር ግን ለእነሱ የሰጠናቸው ጎል የጨዋታው ሞመንተምና ጉልበት የቀየረች ሲሉ የሽንፈቱን መነሻ ጠቁመዋል። አሰልጣኙ አክለውም ዩናይትዶች ያስቆጠሯቸውን ጎል አድንቀው የኳስ ቁጥጥር ደረጃችን ሲወርድ እነሱ ሁለት አስማታዊ የሚባሉ ጎሎችን አስቆጠሩ። በትላልቅ ጨዋታዎች እንደዚህ አይነት ቅጽበቶች ያስፈልጋሉ ብለዋል። ውጤቱ 2-2 ሲሆን ጨዋታውን የመቆጣጠር ስሜት ተፈጥሮ እንደነበር፣ ነገር ግን ወዲያውኑ ኩኛ ባስቆጠራ ጎል መሸነፋቸው በጣም የሚያም እንደሆነ አልሸሸጉም። አርቴታ ተጫዋቾቻቸውን ከመውቀስ ይልቅ ማበረታታትን መርጠዋል። ሽንፈት የማሸነፍ ሂደት አካል ነው። እነዚህ ተጫዋቾች ብዙ ደስታን ሰጥተውናል። ምን ያህል ጥሩ እንደሆኑ ሊነገራቸው ይገባል። ነጥብ ስንጥል ወይም ደግሞ ስተሸነፍ ነው አንድነትን ማሳየት ያለበት ሲሉ ተናግረዋል። የመድፈኞቹ አለቃ ሲያጠቃልሉም ወደምንፈልገው ደረጃ ለመድረስ እንደዚህ አይነት ሽንፈት ያካሄዱ አካል ነው። ትናንሽ ስህተቶች ማረም አለብን። ለተጋጣሚዎች ጎል ግን ክብር መስጠት ያስፈልጋል በማለት ንግግራቸውን ቋጭተዋል።